Yakuba la atina mol kan tajuwe no bi አንድ እናት ልጇ ቃል የገባውን ነገር ህልሙን በቃ ሲኖርም ከማየት በላይ ምን ደስ የሚል ነገር አለ? እንደዚህ ያነባች እንግዲህ ኢንተርቪው የተደረጋት የነበረችው የያኩባ ምንቴ እናት ናት። 7ኛ ክፍል ተማሪ እያለ እናቴ አንቺ ገበያ መሄድ ታቆሚያለሽ፣ መሸጥ ምናምን ታቆሚያለሽ፣ እኔ በቅርቡ ፕሮፌሽናል ተጫዋች ሆናለሁ፣ የዛኔ አንቺ ጥሩ ህይወት ትኖሪያለሽ ብሎ ቃል ገብቶላት ነበር። ያኩባ እንግዲህ ከ4 ዓመት በፊት ጋምቢያ ላይ ዝም ብሎ ዝቅተኛ ደረጃ ላይ ሲጫወት የነበረ ተጫዋች ነው። አሁን ላይ በብራይተን ከፍተኛ ደረጃ ላይ የሚገኝ ተጫዋች ነው። በሚሊዮኖች የሚከፈል ተጫዋች ነው። ህልሙን እየኖረ ነው። ምድር ላይ እናትን አባትን 7 እህቶቹ ጋር ሲኖር የነበረ እነሱን ከማስደሰት በላይ ምንም ስኬት የለም ምድር ላይ። እናትን አባትን ከፍተኛ በቃ ከማድናት እና ኢንተርቪው እንግሊዝ ፕሪሚየር ሊግ ዩቲዩብ ላይ ነው የተለቀቀው ይሄ እና እሱ አያውቅም ነበር መሰለኝ እና ያሳዩት ያለቅሳል። እሱ አዝኗል፣ እንደው ኢሞሽናል ሆኗልና አባቱ እናቱ አሁን በቃ ደስተኛ ነኝ ትላለች። ይተቋቋሙብኛል የዛ ጀግና ልጅ እናት ናት። አሁን እሱ ሲጫወት ሁሌም መጫወት ብቻ እኮ አይደለም፣ ስሜት ብቻ አይደለም፣ የእናቱ ጸሎት ከጎኑ አለ። እናትህ ሁሌ ከተደሰተችበት ደግሞ ምድር ላይ ደስተኛ ነህ፣ እሾህ አይወጋህም። እኔ ሲያርሰበን የምወደው ለምንድን ነው? ሲያርሰበን በጉዳት ከሜዳ ሲታረቁት ሲርቅ አይታችሁ ታውቃላችሁ? ጓደኞቹ በቃን ብለው ሲያቆሙ ከጓደኞቹ በላይ ከፍ ያለው በምንድን ነው? እናቱን ስለሚያስደስት ነው። እናቱን ያስደስት ሰው ሁሌም ከፍታ ላይ ነው፣ መቼም ዝቅ አይልም። እና ዩቲዩብን ሳየው እዛ ገብቼ ይሄን ኢንተርቪው ሳይ በጣም ደስ ያለኝ እውነት ደስ የሚል ነውና ገብታችሁ ስሙት። እኛ ጋር አሁን ብዙ ጊዜ ስኪል ያላችሁ ሰዎች ለስሜት ነው የሚጫወቱት፣ እንደ ስራ ይዙት። ሁኔታዎች ላይ መቻችሁ ይችላሉ፣ ግን ራስን ከደረጃ ከቀን ወደ ቀን ማሻሻል አለበት። ይሄ ልጅ ህልሙ ስላለ ራሱን ሲያሻሽል ያሻሻለ ከ4 ዓመት በፊት እንግዲህ ጋምቢያው ሲጫወት የነበረ ዛሬ ፕሪሚየር ሊግ ውስጥ ነው የሚጫወተው። ለህልምህ መኖር መጀመር። እኔ ገዛ ትሽዬ እኮ አይደለም ከዛ ይባስኩ ደካማ ሰው ነኝ እኮ። በእርግጥ አንደበቴን ነው መያዝ ያለባችሁ ሰዎች፣ የኔን ተግባር እንዳትመለከቱ። እኔ በጣም ሰነፍ ሰው ልሆን እችላለሁ፣ ግን ዋናው ሐሳቡን ነውና በጣም ስለተመቸኝ ነው። ሁላችሁም ያላችሁበት ዘርፍ ይጠቅማችኋል ብዬ ስላሰብኩ ነው ስኬታማ ለመሆንና ህልም ካለ መጣር ያስፈልጋል። ያለ ጥረት ምንም ይመጣ ነገር የለም። እና ያኩባ ገብታችሁ እውነት በጣም ተመችቶኛል። እስቲ እናንተ ደግሞ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ላይክ፣ ፎሎ አድርጉ። ቴንክ ዩ